አንተ መኪና ወሰድክ? አዎ መኪና ወሰድኩ። እንግዲህ ከፊንቴክ ጋር ያው እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ላይ እዚህ ካምፓኒ አምባሳደር ትሆንልናል አለኝ። ፊንቴክ ይባላል። ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950,000 ብር ያስገቡና ቀሪውን 950,000 ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብን የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። ትዝታሽ ዘወትር ወደኔ የመጣ ሚለው ትዝታሽ ዘወትር ወደኔ የመጣ እፎ የምልበት ሕይወቴ ጊዜያት በርዝዴን ሳይት ላይ አከብርልሃለሁ ብላኝ ነበር። አረፈድኩ መሰለኝ። የለችም። ኦ ሄደዋል ማለት ነው። ከባት ይዘው ለምን ይዟል? የወንጀለኛ ተባባሪ ነው። እኔ ወንጀለኛ ተባባሪ አይደለሁም። አልይዘው ባለቄ ነው አውቃለሁ፣ ግን አልይዘው። ከባት ይዘው ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው እንደምንኖራችኋል፣ እንደምንከርማችኋል፣ እንደምናላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛ ታዋቂና ክብራችሁን ጠብቃችሁ ሚሊዮነር ትሆናላችሁ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ህፃናት ምን ተብሎ ሲመረቁ ትሰማለህ? ውለዱ ክበዱ። ህፃናት በጥርስ በጥሳለሁ ብሎ እሱ እንደገና አይልስ ሐረር አባቴን እየቀበርኩ የሚስቴ ሞት ተነገረኝ። እንደዛም ወዶ አባቴ እንደዛም ወዳቴ ልጅ እናት ሚስቴ በአንድ ቀን ነው የሞቱት እና በአንድ ቀን ሲሆን አባቴ የሚስቴ መሞት አያውቅም፣ ሚስቴ የአባቴ መሞት አታውቅም። እና አባቴ ሐረር ነበረ። እሱን ላስታምንት ያው ኮማ ውስጥ ገብቷል። እሱን ላስታምንት እንጂ ሚስት በጠና ታማለች። ደግሞ አዲስ አበባ ወደ አዲስ አበባ እንድመጣ ተደረጉ እና በአንድ ሌሊት ተመልሼ እንደገና አዲስ አበባ መጣሁ። አዲስ አበባ መጥቼ ሚስቴን ሳያት ማመናቃተኝ። ጠዋት በሰላም የተለያየኋት ሚስቴን ሳያት ማመናቃተኝ። እዛው እንደሆንኩኝ አባት ሞቷል ለቀብር ተባልኩ። ልጄ አደራ
መስፍዬ ሰላም ያስከብደ ወይ አስፍዬ ዶክተር ደሳለኝ አቤት አባቴ። አስፍዬ እንዴት ነው? ይሰማሃል? በጣም አሪፍ ነኝ። ይሰማሃል? አላህ በጣም ደህና ነኝ። እንዴት ነህ አስፍዬ? ደህና ነህ? ሰሞኑን እንኳን ትንሽ አሞኝ ነበር፣ ዛሬ ደህና ነኝ። ባለፈው ካየሁ ካሁን በጣም